እና ሊሰማኝ ፍቃደኛ አይደለም እንደዚህ ከሰቅሰዋለሁ ተነስ ቁርስ ደርሷል ወይም ደግሞ ልብስ ቀይር ምናምን ብዬ ስነሳ እሺ ይላል በግድ በቃ ልክ ተነስቶ ወሬ ስጀምርለት እሱ የለም እየቀሰቀሰችው ነው እስካሁን ድረስ እየሰማ አይደለምና ምናልባት እንግዲህ የምትለኝም ነገር እውነት ሳይሆን አይቀርም ይሎም ነበር በቃ እኔ ካልቀሰቀስኩት በቃ አልቀሰቀስኩትም ምግብ ባይበላም ባይጸዳዳም ምንም 3 ቀንም ሊተኛ ይችላል ብያለሁኝ ግዴታ ሰዓት ሲደርስ እንደ ህፃን ልጅ በቃ ህፃን እንኳን ያቃል ሲርበው ያለቅሳል ምናምን አይደለ አትርቻው ገረመው ተነስ ሰላም ጤና ይስጥልኝ ውድ የአዲስ ጎጆ ቤተሰቦች እንዴት አላችሁ? እኔ ሳሚ ነኝ። እንግዲህ ዛሬ በአዲስ ቪዲዮ ተመልሰናል። የዛሬው ቪዲዮ እንግዲህ እጅግ በጣም አስተማሪ አስደናቂ እንደሚሆን ተስፋ አደርጋለሁ። ጥቆማ የደረሰኝ አንድ ቦታ አለ። የደረሰኝ መረጃ እጅግ በጣም ለጆሮ የሚሰቀጥጥ የሚያስገርም እንደዚህም አይነት ህይወት አለ እንዴ የሚያስብል ነገር ነው። ለ48 ሰዓት ለ3 ቀን ለ4 ቀን ያለማቋረጥ የሚተኛ ሰው አለ ተባልኩኝ። ይህን ስሰማ እጅግ በጣም የደነገጥኩትኝ እንዴት ለምን የሚለው ነገር በጣም አስገራሚ ነውና ለዛ ብዬ እንግዲህ ዛሬ እንግዲህ ይሄ ነገር በጣም እጅግ በጣም ስላስገረመን ወደ ቦታው ሄደን ምንድነው የተፈጠረው የሚለው ነገር ለማረጋገጥ እንሞክራለን። ከፕሮግራማችን ጋር እንግዲህ አብራችሁን እንድትቆዩ እጋብዛለሁ። አብራችሁን ነው ሰላም ጤና ይስጥልኝ ውድ የአዲስ ጎጆ ቤተሰቦች እንግዲህ አቶ ገረመውና ወይዘሮ ሚሚ ቤት ተገኝተናል። እንግዲህ ቀደም ብዬ እንደነገርኳችሁ ወይዘሮ ሚሚ እንዲሁም ከአቶ ገረመ ጋር ወደ 5 ዓመት ያህል አብረው በትዳር ቆይተዋል። በዛ ሁሉ ጊዜ ውስጥ እንግዲህ አንድ አዲስ የተፈጠረ ነገር አለ። ያ ጉዳይ ምንድነው ብለን እንግዲህ ከወይዘሮ ሚሚ ጋር አገኛለሁ። እስቲ መጀመሪያ ወይዘሮ ሚሚ ራስሽን በማስተዋወቅ ያለውን ነገር ለማስረዳት ሞክሪ እስቲ። እሺ ሚሚ ይባላለሁ የአቶ ገረመው ባለቤት ነኝ እና ያው ስለመጣህም አመሰግናለሁ። እኔ በጣም አመሰግናለሁ። ምን ያህል ጊዜ ሆናችሁ ከገረመው ጋር በትዳር ቆያችሁ? በትዳር 5 ዓመት አካባቢ ሆኗል እና ደግሞ ይሄ ከ4 ዓመት በኋላ ነው 1 ዓመት አካባቢ ሆኖታል። መጀመሪያ እስቲ ቅደም ተከተሉን ጠብቀን ለመሄድ እንዲመችን እንዴት ተዋወቃችሁ ምን ይመስል ነበር? ትውውቃችን ስራ ቦታ የተዋወቅ ነው ማለት ይሄ ህመም ሳያጋጥመው በፊት ቢሮ ኮምፒውተር ምናምን ይሰራ ነበረ። እንዳጋጣሚ እዛ ነበር ያገኘሁት። ተዋወቅን። ያው በጊዜ ሂደት የተግባባን ወደ ትዳር ልንገባ ችለናል። ያው ይሄ ቤተሰቦቹ ቤት ነው። እዚህ ነው የምንኖረው። ሌላም ዘመድ ያለኝ አብሮ ሰምቻለሁ። ዮሐንስ የሚባል አለ ቤተሰብ ነው። ከኛ ጋር አልፎ ኑሯል ይመጣል እኛ ጋር ማለት ነው። እና በቃ እኔ የገረመው ነገር አላውቅም ብዬ እንደምነግር እኔም በጣም እየተሰቃየሁኝ ነው ያለሁት። ማለት በቃ ህመም የሚባል ነገር እኮ አይደለም። እኔ ሰው በዚህ ደረጃ እንቅልፍ እንደዚህ ሲሆን አላውቅም። በቃ የትም ቦታ እኮ ነው። በመጀመሪያ ግልጽ ለማድረግ ወደ መጀመሪያዎቹ ጊዜያቶች እንመለስ። ያው ገረመው ስራ ይሰራ ነበረ። ጥሩ የትዳር ጊዜያቶች ነበራችሁ እንደሰማሁት ከሆነና እንዴት ነው ይሄ ነገር የተከሰተበት ቀንና አጋጣሚ ብታስታውሺ ከሆነ እስቲ እሱን ንገሪኝ። አጋጣሚ የለውም ማለት በቃ እንትን ነው መጀመሪያ ላይ በቃ እንቅልፍ እያበዛ መጣ። 1 ቀን የሚተኛውን 2 ቀን ስራ መቅረት ሳመጣ ቀን ቤት ውስጥ መተኛት ምናምን ከዛ በቃ ምንድነው እንቅልፍ እያበዛክ ነው ምናምን ያልኩኝም ግራ እየገባኝ እንዴ ከስራ እየቀረ ውጭም እየወጣ አይደለም እንቅልፍ ተኝተህ ትውላለህ ምንድነው እለዋለሁኝ። እኔም ከዛ በቃ ጭራሽ በቃ ከተወሰነ ጊዜ በኋላ በቃ ምንም እኔ ካልቀሰቀስኩት አይነሳም። ለቁርስ ቀስቅሼ ነው ኢቭን ሽንት ቤት ምናምን እንዲጠቀም ራሱ እኔ ቀስቅሼ እንዴ ተነስ ይሄን ያህል ሰዓት ተኛ ይሄን ያህል ቀን ከሆነ በቃ ምንድነው የሚሻለው ወደ ውጭ እንኳን አትወጣም እንዴ ስራ ተረስቷል። ቢሮ ከገባ
እዛ ቁጭ ያለበት ነው እንደገባ ነው የሚተኛው። እሱን ቶ ካቆሙ ቆይ ግን በቃ ቤት ውስጥ እንኳን እንደ ሰው መኖር አልቻለም። እንደ መተኛት ባለበት ሰዓት እኮ ተኛለህ፣ ችግር የለውም ቀን ማታም ተኛ። ግን አለ አይደለ ቁርስ እንኳን በሰዓቱ በልተህ ምሳ ትንሽ ሰዓት እንኳን ቁጭ ብሎ ቤተሰብ የሚያወራበት እኛን የሚያወራብን ጊዜ የለም። ለምን 24 ሰዓት 3 ቀንም ሊተኛ ሁሉ ይችላል። እኔ ካልቀሰቀስኩት እኔ 3 ቀን ማለት በቃ ከተኛ ነው ማለት ከተወሰነ ሰዓት በላይ አይተኛም። እኔ ቀሰቅሰዋለሁኝ ምግብ እንዲበላም ሊሆን ይችላል፣ ሌሎች ነገሮችንም እንዳደርግ ሊሆን ይችላል፣ ቀሰቅሰዋለሁኝ። ግን ዝም ካልኩት እኔ እርግጠኛ ነኝ የሚነሳ ሁሉ አይመስለኝም። ለምን አምታ አይሆንም ይሞታል እንጂ የሚነሳ ሁሉ አይመስለኝም። እንዴ ጠዋት እኔ ነኝ ተነስቼ ቁርስ ብላ ብዬ ቁርስ እየበላ ሁሉ ሊተኛ ይችላል። እጁን አስታጥቤ ምናምን ሽንት ቤት ተጠቀም ብዬ እንደዚህ በቃ እኔም በመዋል ተሰቃየሁኝ። ማለት ምን ማድረግ እንዳለብኝ ሁሉ ምንም እየገባኝ አይደለም። አሁን ወደ ጸበል አስቤያለሁ። ምናልባት መፍትሄ የምኖረው ከሆነ እዛ ወስደዋለሁ፣ ወይም ደግሞ ሕክምናም ሞክሬያለሁ። እንቅልፍ ብዛት ነው ምናምን አሉ። አላውቅም ብቻ ምን እንደማደርግ አላውቅም። እኔም በጣም በመዋል እየተቸጋገርኩኝ ነው ያለሁት። እኔ የራሱ ስራ መሄድ አልቻልኩም። እሱን ትቼ ሲሄድም ተኝቶ ነው የሚሄደው፣ ስመጣም ተኝቶ ነው የማገኘው። እኔ ምን እንደምልህ አላውቅም። እውነት ለመናገር እጅግ ትንሽ ከበድ ያለ ነገር ነው። ወደ ተመልካቾች ምናልባት ይህ ነገር ለእናንተ ግልጽ ላይሆን ይችላል። ሚሚ እያለችን ያለ ነው እንግዲህ ባለቤቷ ገረመው ያለማቋረጥ ይተኛሉ፣ ልክ እንደ ህፃን ልጅ እንደማለት ነው። አይነሳም። ባልና ሚስት ሰው አሁን እንዴት ነው ሌላውን ነገር ቱ እንደ ባልና ሚስት ወጥተህ ገብተህ ምናምን እሱን ተው በቃ ኦልሬዲ ዳራችን አቁሟል። በቃ ወይም እናትና ልጅ ነን ወይም ወንድም እናትን ማለት ትችላለህ። በቃ ምንም ግንኙነት የለንም በባልና በሚስት ደረጃ በሚለው ማለት ነው። እኔ አሁን እሱ አይደለም እያስጨነቀ ወደፊት ትዳር ስትይዝ ልጅ አለ ምናምን ነገር አለ አይደለ? ልጅ የመውለዱ ጉዳይ ምናምን አለ። እሱን ትተኸው በቃ እንዴ እኔ አልቻልኩም ማለት ቢያንስ እንኳ ይተኛሽ ሌትም ቀንም ይተኛ ቢያንስ ሰዓቱን ጠብቆ ቁርስ ምሳ ቢበላ እንኳ እሱ በቂ ነበረ። መጸዳጃ ቤቱ ሰዓቱን ጠብቆ ቢጠቀም ሸዋር ምናምን ይሁን ችግር የለውም ነበር። በቃ እኔ ካልቀሰቀስኩት በቃ አልቀሰቀስኩትም። ምግብ ባይበላም ባይጸዳዳም ምንም 3 ቀንም ሊተኛ ይችላል ብያለሁኝ። ግዴታ ሰዓት ሲደርስ እንደ ህፃን ልጅ በቃ ህፃን እንኳ ያቃል ሲርበው ያለቅሳል ምናምን አይደለ? ቀስቅሼ ነው ቁርስ ምሳ ሽንት ቤት ምናምን ልብስ ለመቀየር ምናምን እንዴ ምግብ እየበላን ከፈለገ ሊተኛ ይችላል። እንዴ እንትን አብረህ ስትኖር እኮ ሸር የምታደርጋቸው የምታወራቸው ነገሮች ይኖራሉ። ብዙ የምታደርጋቸው ነገሮች አሉ። የምትሄድባቸው ቦታዎች ሁሉ ይኖራሉ አይደለ? የለም በቃ ወሬ በምን ሰዓት ነው እንደ ባልና ሚስት ልናወራ ልንመካከር የምንችለው? በምን ሰዓት? አንዴ ሁለቴ እንደጎረሰ ከፈለገ በዚህ ሶፋ ላይ ሊተኛ ይችላል። እጁን ሳይታጠብን እየበላን እጁን ሳይታጠብ እንትን ሊል ይችላል። እና በቃ እኔ ራሱ በጣም ነው የተሰቃየሁት። ምን ማድረግ እንዳለብኝ አላውቅም። የምችለውን ሞክሬያለሁ እንግዲህ እጅግ በጣም ከባድ ነው። እንግዲህ አሁን እንቅልፍ ለሰው ልጅ መሰረታዊ ነገር ነው፣ ሁላችንም እንደምናውቀው። ግን ደግሞ አንቺ እየነገርሽኝ እንዳለው ከሆነ ሲንቀሳቀስ ሲበላም ሲጠጣም ምንም ሲልም ባለበት ቦታ እንቅልፍ ወስዷል ነው የምትይኝ? እንዴ ያው በቃ እንዴት አድርጌ ላስረዳ? በቃ አሁን ህፃን ልጅ እንደዚህ ታቀፈው ምግብ እያበላኸው ምናምን በዛው እንቅልፍ ሊወስዱ ይችላል አይደለ? በቃ እንደዛ ኦልሬዲ በቃ ህፃን ማለት ትችላል። እንደውም ህፃን እኮ ይሻላል እኮ ህፃን ሊያለቅስ ሁሉ ይችላል። ዳይፐር ሲሞላበት ራሱ ሊያለቅስ ይችላል። ሲርቦ ሊያለቅስ ይችላል። እንዴ እሱ እኮ በጣም ተለይ በቃ ህመም በሽታ ነው ያዘው። ባሌ በሽተኛ ነው ምለው ወይስ ደግሞ እንቅልፋም ነው ባሌ ነው ምለው? እኔ ራሱ ግራ ገባኝ ምን እንደማድረግ። እንዴ እኔም ማለት ውጪ በሰላም እንኳን ስራ ሰርቼ መግባት እኮ አልቻልኩም። እሱን ነው ቤት እንትን የምለው ማለት የሆነ ቀጠሮ እንኳን ጓደኞች ጋር ወይም ቤተሰብ ጋር ቢኖር ሂጄ ማደር መዋል አልችልም። ምክንያቱም በቃ እንደጻል ልጅ ነው። እሱስ ምግብ አይበላም፣ ልብስ ላይ ቀይር ስለ መጸዳጃ ቤት ላይ ሄድ ይችላል ብዬ ነው የማስበው። እና የተወሰኑ ሰዎችም አያውቁ ማለት
ምን ብዬ ነግራቸዋለሁኝ? ያው የቅርብ ጎረቤቶች ቤተሰቦች ብቻ ናቸው እንጂ የሚያውቁት። ያርቁ ሲሆን ምነው ጠፋ ገረመው ምነው አይመጣም እንዴ ምናምን ስለኝ አይ ስራ እንደዚህ ነው እንደዛው ነው የምላቸው። ብዙ አልነግራቸውም። እና እንዴት አድርገህ ይነገራል የሚነገር እንዴ ባሌ አይ እንደዚህ ሆኖ እኮ እንዴ ማመን ሁሉ እኮ ያቅታል። አሁን ጓደኛዬ ለምን ገረመው አልመጣም ብትለኝ አይ እንደዚህ ነው እኮ እሱ እንቅልፋም ሆኖ እንደዚህ ይሆን እንደዚህ ብላት ምንድን ነው የምታወሪ ነው የምትለኝ። እንዴት ልታመት ይችላል? ያለሁበትን እኔ ብቻ ነኝ የማውቀው አይደለም። ብዙ ሰው አያውቅም። ያው ቅርብ ቤት ጎረቤትና ቤተሰብ ብቻ ነው የሚያውቀው። ለሌሎች እኔ አላወራም ማለት ምን ብለህ የምታወራው ነገር እንኳ አይደለም። አላውቅም ብቻ እንግዲህ ፈጣሪ ነው የሚያውቀው። እንግዲህ እኔም እጅግ በጣም ለማመን የከበደኝ ነገር ነው። እንግዲህ ምናልባት እንደዚህ እንዲሆን ያደረገው ነገር ምንድን ነው ብለሽ ነው የምትጠረጥሪው? ምክንያቱም ትንሽ ለየት ያለ ነገር ነው። ሰው ላይ እኔ ሰምቼው አላውቅም። እንግዲህ በአዲስ ጎጆ ዩቱብ ቻናል በጣም ብዙ ነገሮችን ሰምተን እናውቃለን እና ይሄ ትንሽ ከበድ ያለ እስከዛሬ ድረስ ሰምተነው ማናውቀው ጉዳይ ነው። አንድ ሰው ያው ከሰራ ከተንቀሳቀሰ ከበላ ከጠጣ ሊተኛ ይችላል። ግን የተቀመጠለት ገደብ አለ። ቢያንስ 12 ሰዓት ሊተኛ ይችላል፣ 8 ሰዓት ሊተኛ ይችላል። በዛ ውስጥ እንግዲህ የሆነ ተነስቶ በልቶ ድጋሚ ሊተኛ ይችላል። አንቺ እያልሽ ያለው ምንድን ነው? ከተኛ አይነሳም ነው። መቼ ተነስቶ ሲጀመር መቼ ይተኛል? ሲጀምረው እኮ አልኩህ እኔ በፊት ላይ እኮ በጣም ጎበዝ ታታሪ ሰራተኛ ነው። የምሬን ነው የምልህ። በጣም ነው የሚሰራው ምናምን እና ሙሉ ቀን ስራው ላይ ነው። በቃ መጥቶም ስለ ስራ ነው፣ ኮምፒውተሩ መነካካት ነው የሚውለው፣ ቢሮ ነው። በቃ ጊዜ ራሱ የለውም ጓደኞቹን ቤተሰብ እንትን የሚልበት እና በጣም ታታሪ ሰራተኛ ነበረ። ምናልባት ከጊዜ ወደ ጊዜ ድካሙ እየባሰበት ይሁን አላውቅም። ደከመኝ ልተኛ ምናምን ማለት አመጣ። እኔም መጀመሪያ ላይ ያስቡት ያው ስራ ስለሚበዛበት ደክሞት ይሆን ምናምን። የሆነ ጊዜ ላይ ስራም እኮ ሲበዛ ስልችት ይላል አይደል? ይደክማል አይደል? እንደዛ ነው ያስብኩት እና በቃ ችግር የለውም እረፍ ምናምን ብሏል። ከዛ ግን እየበዛ መጣ እረፍቱ፣ እንቅልፉም እየበዛ እንዴ በጣም እኮ እንትን እያልክ ነው፣ ስራ እየተውክ ነው ያለው። እውነት ደግሞ ነው ወይስ የህመም ስሜት እየተሰማህ ነው? ትናንትም ቀረ ዛሬም ቀረ ተኝቶ ነው ተኝቶ ምታርም ምኑን አካል ማለት ወይ አሞሃል ሐኪም ቤት እንዴት ምናምን ስለው አይ ደህና ነኝ ምናምን እያለ በቃ በዛው እየባሰበት በቃ እየተኛ በቃ መጨረሻ ላይ በቃ እኔ ካልቀሰቀስኩት እንደማይነሳ ዘይ በቃ ለኔ ለራሱ ጥያቄ ነው የሆነብኝ። ግራ ነው የገባኝ እና ወዴት እንደሚሄድ ምን እንደማድረግ አላውቅም። ምን ብለህ ራሱ ለሰው እንደምታወራ የሚከብድ ነገር ነው እኮ። በዚህ መንገድ ነው ሊጀምር ይቻላል አላውቅም ብቻ ምናልባት አሁን ከእንቅልፉ ሲነሳ የሚልሽ ነገር የሚያወራሽ ነገር አለ? ምክንያቱም ያው እንደማንኛውም ባለትዳር ቢያንስ ያለበትን ነገር ትጠይቃለሽ ብዬ አስባለሁ። እና ምን እየሆንኩ ነው የሚል ብሎ ነው የሚያወራው እሱ? እኔን ለመጠየቅ መቻርፋለሁ ምን እንደሆነ ምን እንደሚያስብ ምናምን እኮ በደንብ ነው የምጠይቀው። ግን ሊመልስልኝና ሊሰማኝ ፈቃደኛ አይደለም። እንደዚህ ቀሰቅሰዋለሁ፣ ተነስ ቁርስ ደርሷል ወይም ደግሞ ልብስ ቀይር ምናምን ብዬ ስነሳ እሺ ይላል በግድ። በቃ ልክ ተነስቶ ወሬ ስጀምርለት እሱ የለም ይተኛል። እንዴ ያው እንጂ ይህን ያህል ጊዜ አመት እኮ ሊሆነው እኮ ይህን ያህል ጊዜ ሲሆን እኔ ሳላወራው ቀርቼ ነው። ችግር ምንድን ነው? ወይም ደግሞ እንዴት ነው የምንቀጥለው? ወይስ የት ልውሰድህ? ምን የሆንከው ነገር አለ እንዴ ምናምን ለማለት አረፍ አላውቅም። ግን ሊሰማኝ አይችልም። ቶሎ እንደነቃልኝ ቶሎ እጠይቀዋለሁ ማለት ቆይ ምንድነው? ምኑን ያህል ቆይ ለምንድን ነው የማትናገረው ምናምን ስለው በቃ ዘወር ስል መልሼ የለም እያወራሁት የለም። እሱ መልሶ ይተኛል። እንዴ ምግብ የማይበላ ሰው ምግብ አንዴ ሁለቴ ጎርሶ በዛው የሚተኛ ሰው እንዴት ነው እኔን በስነ ስርዓት ቁጭ ብሎ ሊያወራኝ የሚችለው? እውነት ለመናገር አሁንም ድረስ እንግዲህ ምናልባት ገረመውን አግኝቼ በአካል የምትኝ ነገር እስካላየው ድረስ ለማመን ይከብደኛል። ምናልባት ይሄን ነገር ያደርግበታል ብለሽ የምታስቢው ወይ ሊሆን ይችላል ብለሽ የምታስቢው? አንዳንዴ ደግሞ አይታወቅም፣ በስራ በህይወት በኑሮ ውስጥ ሰክሰስፉል ስትሆኚ ሰዎች ምናልባት በአንቺ ደስተኛ ላይሆኑ ይችላሉ እና የሆነ ነገር የተደረገበት ነገር አለ ብለሽ የምታስቢው ነገር አለ ወይንስ ሊያጠቃው የሚችለው ሰው አለ ብለሽ የምታስቢው አለ? ምክንያቱም እንግዲህ እንደነገርሽኝ ለ4 ዓመት ያህል ከእሱ ጋር ስትኖሪ ምንም ነገር ሳታደርጊ ጸበልም እንዳልወሰድሽው ነገርሽኛል። ግን በህክምና ደግሞ መፍትሄ ካልተገኘ ምንድን ነው የመጨረሻው መፍትሄ ብለሽ አንቺ ወሰድሽው? ያደረግሽ ነገርስ ምንድን ነው? ያው እስካሁን ምንም ከህክምና ውጪ ምንም አልሞከርኩትም። ህክምና ወስጄዋለሁ፣ መድኃኒት ተጠቅሟል ብያለሁ፣ ለውጥ የለውም እንጂ እና ሌላ እንደዚህ ሊያደርገው የሚችል ነገር
በቃ አላውቅም አብሮኝ ይኖራል ያልኩ ቤተሰብ ዘመደኝ ነው። ስራ ቦታው ደግሞ ጓደኞቹ ምናምን እኔ ምናልባት ሌላ ነገር አስበውስ ሌላ ነገር አድርገውበት ይሆን ምናምን በቃ እኔ እንጃ። ማለት ወይ እሱ እንኳን በደንብ አውርቶኝ ቢሆን እንደዚህ የሚባለው ጓደኛዬ ጋር አልተግባባውም ወይ ተጣላው ሰው ቢኖር ምናምን ነገር የማይግባባቸው ሰዎች ቢኖሩ ምናምን ልጠረጥር እችላለሁኝ። እና ምንም የማውቀው ታሪክ የለም አሁን ላይ ስለ ጓደኞቹ ማለት ነው። ያው በስልክ ምናምን ይደውላሉ አሁንም ይደውሉለታል ስልኩንም እሱ እየተጠቀመ አይደለም ብዙ ጊዜ የማይነሳም ግን አንዳንድ ጊዜ እኔ እያነሳሁኝ አለ ምናምን እንደዚህ ክፍለ ሀገር ሄዶ ምናምን ቤተሰብ ጋር ሄዶ ነው የጠፋው ምናምን ነው የምላቸው። ብዙዎቹም አያውቁም እንደዚህ መሆኑን ማለት እኔም እንደዚህ ነው ብዬ መናገር ራሱ ግራ ስለገባኝ ነው። እና እንዴት እንደዚህ ሊሆን እንደቻለ ምን እኔ የበላው ነገር ይኖር የጠጣው ነገር ይኖር ምናምን አላውቅም። ምናልባት ትንሽ ቀና ብሎ የሚነግረኝ ነገር ቢኖር ቢያንስ ትንሽ ረዳ ነበረ። ምናልባት እንግዲህ እስቲ አሁን እኔና እሷ በምናወራበት ጊዜም አቶ ገረመው እንደተኛ ነው ማውቀውና እስቲ ምናልባት የሚችል ከሆነ ቀስቅሰ ነው የተወሰነ ላወራው ሞክራለሁ። በዚህ አጋጣሚ እንግዲህ አብሯቸው የሚኖር የአንቺ ቅርብ ዘመድ አለ ዮሐንስ ይባላል። እሱም እንግዲህ ፈቃደኛ ከሆነ ባወራው ደስ ይለኛልና እስቲ ምናልባት ከቻልሽ ቀስቅሽውና ለማውራት ሞክር። ባለቤቴ እሺ ውስጥ ነው ተኝቷል። ቀሰቅሰዋለሁ ግን የሚያወራ አይመስለኝም። ካወራ ደስ ይለኛል። እንየውና ደስ ቀስቅሽውና በተቻለ መጠን ለማውራት እንሞክር። ምክንያቱም የሰማነውን ነገር ካላየን ማመን ስለሚከብደንም ማለት ነው። በጣም ነገር ያለው እኮ መጀመሪያ ማያሳም ማለት እኔ ለሌላ ሰው እንኳን መናገር እንዳልከው ነው ማየት ማመን ነው እንጂ ለሌላ ሰው እንኳን እንደዚህ ነው ብሎ ቢነግር አሁን አንተ ባታይ ላታምን ትችላለህ። ገባ እንደዚህ አይነት በሽታ ነው ወይስ የእንቅልፍ ብዛት ምንድን ነው የሚባለው? 2 ቀን እንኳን ተኝተህ በሶስተኛ ቀን እንቅልፍ አይወስድም ጭራሽ ማለት ነው። እና ይሄን ያህል እንቅልፍ ወይም በሽታ ነው የሚባል ለሰው ራሱ ምንድን ነው ብዬ እንደማወራው አላውቅም። እና የሚያወራ አይመስለኝም። ከቻለና ቢያንስ የሚያወራ በዚህ አጋጣሚ ይቅርታ አቋረጥኩሽና ያው ቤቱ እንደምታዩት እንግዲህ ትንሽ ጠበብ ይላል። መኝታ ቤቱም እዚሁ አጠገቤ ነው ያለውና ስንገባ ከካሜራ ማኖቼ ጋር እንዲሁም የኛው ድምጽ እንግዲህ ይጮሃልና ምንም ድምጽ አላሰማም እስካሁን ድረስ እየሰማ አይደለምና በቃ ድንገት ነው የሚለው ቤቱ ያው 2 ስለሆነን እሱም አልፎ አልፎ ስለሚመጣ ነው እንጂ በቃ ነው ይሄ የምታይ ውጪው የኛ ነው ማለት የቤተሰቦች ቤት ነው። ትልቁ ቤት አከራይታችሁት ነው? አዎ አከራይተን በሱ ነው እንትን የምንለው። እሱም ስራ ስላቆመ እኔም አንዳንድ ጊዜ ነው የምገባውና በቤት ኪራይ ነው የምንተዳደረው ማለት ነው። እስኪ ለማንኛውም እስቲ ቀስቅሽውና ከዛ በኋላ እስቲ ደግሞ እሱ ላውራውና እንግዲህ ያለው ነገር ደግሞ ከተመልካቾች ጋር አብረን የምናየው ይሆናል። አንቺ ቀስቅሽው እኔ ደግሞ እንግዲህ ውድ አዲስ ጎጆ ቤተሰቦች እንግዲህ የአቶ ገረመውና የወይዘሮ ሚሚ ቤት ውስጥ እንገኛለን። እየሰማን ያለው ነገር ትንሽ ለመስማትም ከበድ ያለ ነገር ነው። ምክንያቱም የሰው ልጅ ለ2 ሰዓት ለ3 ሰዓት ወይ ደግሞ ቢያንስ ከ10 እስከ 12 ሰዓት ሊተኛ ይችላል እንጂ ለ2 ቀን ለ3 ቀን ያለማቋረጥ መተኛት እንዲሁም ደግሞ እሷም አልነገረችኝም እንጂ በትራንስፖርት ውስጥ መተኛት በቢሮ ሽንት ቤትም ገብቶ ይተኛል። ይሄ ነገር ምናልባት ከጤና ጋር ብቻ ሳይሆን ሌላም ነገር ሊኖር ይችላል የሚል ጥርጣሬ አለን። ለማንኛውም እንግዲህ እስቲ የሚፈጠረው ነገር አብረን ምናይ ይሆናል። አቶ ገረመው እንግዲህ ተኝቷል። እየቀሰቀሰችው ነው እየሰማት አይመስለኝም። እንግዲህ እስቲ ከተነሳ በኋላ ደግሞ ከእሱ ጋር የተወሰነ ቆይታ ይኖረኛል። አብራችሁን ቆዩ። እንግዲህ ውድ ቤተሰቦቼ እንግዲህ እየቀሰቀሰችው ነው። እስካሁን ድረስ እየሰማ አይደለም እና ምናልባት እንግዲህ የምትለኝም ነገር እውነት ሳይሆን አይቀርም። ምክንያቱም ረጅም ሰዓት ነው የተኛው። እኛ ከመጣን ራሱ ወደ 3 ሰዓት ተኩል ይሆናል። ሌሊት ነው የተኛ ያለችው እና አሁን ደግሞ ወደ 7 ሰዓት አካባቢ ነው ሰዓታችን የሚያሳየው እና ተኝቷል። እየቀሰቀሰችው ነው። ሲነሳ ራሱ በደንብ ትንሽ ግፊት ይፈልጋል። ዝም ብሎ አይነሳም ይመስለኛል። ተኛ ነው እንደገባኝ ከሆነ ማለት ነው። እና እንግዲህ ተው ስትመጣ ደግሞ አብሮን የምናይ ይሆናል። ከአዲስ ጎጆ ቤተሰቦች እንግዲህ አብራችሁ የምገኘው ሳሚ ነኝ። አቶ ገረመው ሲመጣ ደግሞ እንግዲህ ከሱ ጋር የተወሰነ ቆይታ አደርጋለሁ። አብራችሁን ቆዩ።
በጣም የሚገርመው ነገር እንደተባለው ያን ያህል ሰዓት ተኝቶ ከሆነ ያው እየቀሰቀሰችው ነው ያለችው። ልምጣ እንዴ ላግዝሽ? ቅርታ ልግባ ጓዳ መግባት ይቻላል? ተነስ እስኪ ተነስ ተዋውቀው። ገረመው አባቴ ተነስ፣ ያው ሰው እየፈለገ ነው። ሰላም ነው? ተነስ ተነስ። ማን ናችሁ? ና ተነስ ይሁና ላንተኛ። እሺ ና ሰላም ነው? እግዚአብሔር ይመስገን። ና ና እንዴት ነህ? እግዚአብሔር ሳሚ ይባላል። አይዞህ 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 ገረመው አይዞህ ና ና ቀስ ቀስ አረፍ አይዞህ አይዞህ። ቁጭ በል። ይቅርታ ቀሰቀስን። ትንሽ ይጫጫናል። ሁለተኛ እሺ አውራው እንግዳ ናቸው። እሺ እንዴት ነህ? እግዚአብሔር ይመስገን። ሁሉ ሰላም አሉ። ተኝተህ ነው እስካሁን? እንቅልፍ ውስጥ አመሸ ማታ ወይስ እንዴት ነው? አይ እኔ እንጃ። መደኛት ያስደስተኛል። ፊትህን ትታጠቡ እንዲለቅህ ቀዝቃዛ ነገር እናድርግ። ምንም አልፈልግም። እሺ እንዳተኛ እሺ አዋራው። እንግዲህ ተመልካቾቼ ከአቶ ገረመው ጋር እንገኛለን። እንደተባለው ከሆነ እንግዲህ እስካሁን የተኛው ተኛ እንዴ ገረመው? አይዞህ አይዞህ። በዚህ ፍጥነት ነው የሚወስደው ማለት ነው? አይዞህ አይዞህ አይዞህ። እንግዲህ ተመልካቾቼ እንደምታዩት እያወራን ባለንበት ሰዓትም እንዴ ገረመው ገረመው አሉ አሉ አሉ። እውነት ለመናገር ትንሽ ከበድ ያለ ሁኔታ እንደሆነ ነው የሚሰማኝ እና ከዚህ በፊትም እንግዲህ ቅድም እየነገርሽ ነበረ። በቃ ይተኛ በቃ ይተኛ በቃ ምን ማለች ምንም አይደል ነው የሚችል አይመስለኝም። ምክንያቱም በቃ እንደዚህ ነው። እኔ ራሱ እኮ ምን እንደማደርግ በቃ ግራ ግብት ነው ያለኝ። በቃ ይኸው እንደዚህ ወሬ ሲጀምርልህ በቃ በዚህ ፍጥነት ነው የሚተኛው ማለት ነው። ምግብ ራሱ አንድ ሁለት የሚጎርሰው በዛው ነው እንትን የሚለው እያላመጠ ሁሉ ሊተኛ ይችላል። ይሄው እንቅልፍ ነው ብሎ ለማሰብም ትንሽ ከበድ የሚል ይመስለኛል። ምክንያቱም እንቅልፍ ሲተኛ መጀመሪያ ያው ትንሽ ፕሮሰስ አለው አይደለ? እና እሱ ደግሞ ወዲያው ነው እንግዲህ ወደ ማንኮራፋት ውስጥ እየገባ ያለውና ይሄ ደግሞ ትንሽ ለኛ ላንቺ ደግሞ በጣም ከባድ ይመስለኛል። እና በጣም ማለት ውጭ ሰው ላይ ያረዳ ይችላል። እኔ ግን ችግሬን የማውቀው እኔ ብቻ ነኝ። እንደምታየው ነው እንግዲህ ቢያንስ አንተ እንኳን አይተዋል ትረዳኛለህ ብዬ አስባለሁ። ማለት በዚህ ሁኔታ ውስጥ እንዴት እየኖርኩኝ እንዳለ እንግዲህ እያየህ ነው። ምናልባት የጤና ችግር እየፈጠረበት ነው ብለሽ ታስቢያለሽ? ፎቶ እያሳየሽኝ ነበረ እና የሳጋችሁ ፎቶ ላይ ያየሁትኝ የሰውነት ሁኔታ አሁን ትንሽ ወፍሯል። አሁን በጣም ወፍሯል። ምናልባት ስለሚተኛ ምናምን ሊሆን ይችላል እንጂ በፊት ያለው አቋም እና አሁን ላይ ያለው አቋም ልዩነት አለው። አሁን ጨምሯል። በፊትም ስለማታውቀው ፎቶ አይተዋል። በእርግጥ እጅግ በጣም ከባድ ሁኔታ ውስጥ ያለሁት እንግዲህ 2 ደቂቃ አይሆንም አሁን እና አንቺ ከዚህ አምጥተህ ነው እዚህ ጋር ስናመጣውና አሁን እየሰማን አይደለም። ተኝቷል ነው ምንድነው እንዴ? በቃ ተኝቷል። ያየው አይደል? በቃ እንደዚህ እኮ ነው እንዴ? እንደምታየው አይደል? እንትን እንኳን ስለሚተኛ ይሆን አላውቅም እንዴት እንደጨመረ እንዳየው ፎቶ ላይ ያለው እና አሁን ላይ ያለው ኪሎ ራሱ እኮ በጣም ነው። የኪሎ ልዩነት አለው እንዴ? በጣም አሁን 105 አካባቢ ነበር ባለፈው እንትን ብየው ነበር እና በፊት ስንት ነበር? በፊት 65 አካባቢ ነበረ። በፊት ላይ ሰላም እያለ ማለት ነው። ራይ እየሰራ በነበረ ሰዓት 45 ወደ 50 ኪሎ ኦልሞስት ጨምሯል ማለት ነው። አዎ እንደዛ መሆኑ ነው። አዎ ልክ ነህ። አዎ እንደዛ ነው። በጣም ጨምሯል። ምናልባት ስለሚተኛ ምናምን ሊሆን ይችላል አላውቅም። ብቻ እንጂ እንደዚህ የሆነ የትኛው ምግብ በልቶ የትኛው ምቾት እንደ እንትን ሰውነቱ እንዲጨምር እንዳደረገው አላውቅም። ምናልባት እንቅልፍም ሊሆን ይችላል እና በፊት ላይ ራሱ መኪና ምናምን
ሲጀምረው ራሱ መኪና ሲነዳ በጣም ብዙ ጊዜ ነበር የሚጋጨው ምናምን ሲጀምረው ሲጀምረው ማለት ነው። እንደዚህ ሳይሆን በፊት ብዙ ጊዜ ይጋጫል ምናምን። በቃ ከዛሬ ነገ ይቅርብ በቃ እንደ ወይ በታክሲ ምናምን በራይድ ነው ስራ ስትሄድም ስትመጣም እንደዛ አድርጉ ምናምን ያውቁት። አይ ደህና ነኝ ምናምን እያለ ብዙ ጊዜ ሲጋጭ ቃቆመ መኪናውንም። ከዛ በራይድም በታክሲም እያለ በራይድም በታክሲም ሲሄድ ራሱ የሚተኛበት ሰዓት አለ። አልፎ መጨረሻ ላይ ሲደርስ አለ አይደለ የት ነው የምትወርደው ምናምን ነገር ተቀስቅሶ ምናምን እንዴት ተኝቷል እንዴ ሰውዬ የት ነህ ምናምን ሲባል እንደገና ወይኔ አልፌ እንደዚህ ነበር በቃ ለእኔም የሚደውልልኝ ሰዓት አለ ምናምን አውጥቼ የምቀበለው ሰዓት አለ ምናምን እንደዛ ሲሆን በቃ ይሄ ነገር ወይ በቃ ይቅርብ ስራው ትንሽ ለትንሽ ጊዜ ትንሽ ለውጥ እስኪኖር ወይ ምናልባት የስራ ጫና ብዛት ሊሆን ይችላልና ትንሽ አንድ ሳምንት ረፍት ብታደርግ ልትነቃ ትችላለህ። በቃ እስኪቀርና ሞክር ብዬ እዛ እንትን ማለት ያለበትን አስተካክሎ ለአንድ ሳምንት እንኳን ረፍት አድርግ አልኩት። እንኳን አንድ ሳምንት ረፍት አድርጎ ሊመለስ ጭራሽ ብሶበት እንደዚሁ ነው ቁጭ አለ። እንደምታየው እኔ ምን እንደሚሻለኝ አላውቅም። እኔም ከባድ መከራ ውስጥ ነው ያለሁት። ይገርማል። እንግዲህ በጣም ብዙ ነገሮች እያመለጡት እንደሆነ ነው ተስፋ ማደርገው። ምክንያቱም ለ4 ዓመታት ያህል እንግዲህ ያለማቋረጥ ተኝቷል ነው ያልሽ ባጭሩ አይደል? ለአንድ ዓመት ከተጋባን 5 ዓመት ይሆናል። ከ4 ዓመት አካባቢ በኋላ ነው እንደዚህ የጀመረው። ኦኬ ከተጋባችሁ ከ4ኛ ዓመት ጀምሮ እንደዚህ መሆን ጀመረ። እና ማለት ከባድ ነው ማለት የማደርገው በቃ ስለጠፋብኝ ነው። ሕክምናው ሞከርኩት ምናምን ከዛሬ ነገ ይሻላል ከዛሬ ጊዜውን ታውቀዋለህ እንዴት እንደሚፈጥን እንዴት እንደሚሄድና በቃ ከዛሬ ነገ እያልኩኝ ለውጥ ይኖረዋል ብዬ ነበር ያሰብኩት። ግን ምንም ለውጥ ሊኖር አልቻለም። በቃ አሁን ብንቀሰቅሰው ይነሳል። ከዛ ደግሞ ልክ እንዳሁን ነው ወጥቶ የሚተኘው። ብንቀሰቅሰው ግዴታ ስቀሰቅሰው ይነሳል። ምናልባት ቀዝቃዛ ውሃ እግሩ ላይ አድርገን እንዳይተኛ ሊያደርግ የሚችሉት ነገሮች ማድረግ የሚችልበት መንገድ ይኖራል። እሱ እንዴት ሊሆን ይችላል? እንደዛ እኮ የሚሆነው ኖርማል ሰው እኔ ብሆን ነው። እኔ ኖርማል እንቅልፍ ቢይዘኝ እንደዛ ስታደርገኝ ነው። ሽንት ቤት ተቀምጦ እንቅልፍ የሚወስደው ሰው ቀዝቃዛ ውሃ ቢደረግበት በረዶ ቢደረግበት እንቅልፍ የማይወስድ ይመስላል። ምግብ እየበላ የሚተኛ ሰው እንዴት ሊሆን ይችላል? እንዴት ማለት ትንሽ 1-5 ደቂቃ እንኳን ቢቆይ እኮ ያለውን ነገር ይነግርህ ነበረ። እኔም በዛው አውራው ነበረ። ግን ምንም ለ1 ደቂቃ እንኳን መቆየት አይችልም። ሲርበው ሲጠማው ያው አንቺ ገምተሽ ነው እንግዲህ እንደ በቃ ሰዓቱን ጠብቄ ጧት ቁርስ ያው እኔ ያው ግዴታ ሰዓቴን ጠብቄ የምበለው ቁርስ ሳቀርብ ቁርስ ቀስቅሼ ምሳ ሳቀርብ ምሳ ውጪ እኮ አልኩ እኮ ውጪ ወጥቼ ጓደኞቼ ጋር ቤተሰብ ጋር ሄጄ እኮ አልውልም አላድርም። ተስፋዬ ካለ ብቻ ነው እንጂ እሱ ካለ ነው እንጂ ብቻውን ከሆነ ምሳ አልበላም። እኔስ እዚህ በላው እሱ ሳይበላ ስለሚተኛ ምን መሄድ አለብኝ ብዬ ነው የማስበው። እኔ አውቄ ሰዓቱን ነው እንጂ እሱ ሩቦት ምናምን ሰዓት ምሳ ደረሰ ብሎ ምናምን ሊነቃ አይደለም። እኔ ቀስቅሼው ነው እኔ ምግብ አቅርቤ ምናምን ቀስቅሼ በግድ ማብላው እሱንም በደንብ እንኳን አይበላም እኮ። አሁን ካለበት አስነስተን ወይ ወደ አልጋው እንድንወስደው። ምክንያቱም አተኛኘቱም አንግሉም ለሚመች ነገር አይደለም። ይሄ ደግሞ ይጎዳል። አሁን ብንቀሰቅሰው ይነሳል። ገረሙ ውዴ ገረሙ እስኪ ሰላም ነው? ተኛለህ? እሱ እያወራ እንዴት ተኛለህ? እንተው ናጨበጠኝ። እንዴት ነህ? ሰላም ነው? እንዴት ነህ? ሁሉ ሰላም? ነቃ በላ ነቃ ማነው ስምህ? ገረሙ ወይ ደህና ነህ? እኔ ማን ነኝ? ሳሚ ይባላለሁ። አወቀኝ? ታውቀኛለህ? ታውቀዋለህ? እንዴ ነቃ ልተኛ ነው እንዴ? ተነስ ቢያንስ አልባሌ እንቁ ብርት ና አይኑን ግለጣ። አይኑንም እኮ ችግር የለውም። ቀስ በልሽ ይዘሽ አስተኛ። እንግዲህ ውድ የአዲስ ጎጆ ቤተሰቦች እንደምታዩት ነው እጅግ በጣም ትንሽ ወሰብሰብ ያለና ለየት ያለ ጉዳይ ነው። እንደዚህ አይነት ነገር በህይወት ገጥሞኝ አያውቅም። እንደምታዩት ከዚህች ወደዚህ ሲሄድ አይኑን ጨፍኖ ነው የሚሄደው። አይኑንም መግለጥ አይፈልግም። በጣም የመተኛት ሱስ ነው ያለበት ማለት እንችላለን።
ለማንኛውም እንግዲህ ያለው ነገር ለማሳየት ሞክራለሁኝ። ከዚህ በኋላ እንግዲህ አብሯቸው የሚኖሩ አቶ ዮሐንስ የሚባል ሰውም አለ። እሱንም አወራዋለሁ። ጎረቤትም የተወሰኑ ጓደኞችም አሉና ከእነሱም እንግዲህ አንዳንድ መረጃዎችን ወስድና ምናልባት ጸበልም ለመውሰድ እንሞክራለን ማለት ነው። እንግዲህ እናንተም እንግዲህ አብራችሁን ስለምትቆዩ እጅግ በጣም አድርጌ አመሰግናለሁ። ከአዲስ ጎጆ ጋር ሳሚ ነበርኩኝ። አብራችሁን ቆዩ። ውድ የአዲስ ጎጆ ቤተሰቦች እንግዲህ እስከዛሬ ድረስ እንግዲህ ፕሮግራሞችን ስተከታተሉ በአዲስ ጎጆ የተለያዩ አስገራሚ አስደናቂ የሆኑ ቪዲዮዎችን ወደ እናንተ እያደረስን እንገኛለን። ዛሬ ወይዘሮ ሚሚና አቶ ገረመው ቤት ነው ያለ ነው። እንግዲህ ቅድም እንዳያችሁን ትንሽ ገረመውን ቀስቅሰ ነው ለማነጋገር ሞክረን ነበረ። አውቶማቲካሊ ነው ወዲያው ነው የሚተኛው ማለት ነውና እንግዲህ በአይናችንም አይተናል ማለት እንችላለን። እንግዲህ አጠገቤም የሚገኘው የወይዘሮ ሚሚ ዘመድ ነው፣ አቶ ዮሐንስ ይባላል። እንግዲህ በትዳራቸው መካከል እንግዲህ ብዙ ጊዜ ቢያሳልፉ መሀል ላይ በዚህ በእንቅልፍ ችግር ምክንያት ብዙ ነገሮች ተበላሽተዋል እና እሷም እንግዲህ ዘመዷን አምጥታ ጎን ለጎን ለሁለት እየተደጋገፉ ለባሏ ማድረግ ያለባት ነገር እያደረገች ነው ብዬ አምናለሁ። እና እንግዲህ አቶ ዮሐንስ አጠገቤ ነው ያለው። በመጀመሪያ እንግዲህ ሳላመሰግን አልቀርም። ምክንያቱም የምታደርጉት ነገር እንደ አንድ ኢትዮጵያዊ ወይም ደግሞ እንደ አንድ ግለሰብ የሚመሰገን ስራ ነው ብዬ አስባለሁ እና ስራህን ትተህ ጊዜ መስዋዕት አድርገህ ከእኔም ጋር ለማውራት ፈቃደኛ ስለሆንክ እጅግ በጣም አድርጌ ነው የማመሰግነው። በመጀመሪያ ስለ ዝምድናችሁ ንገረኝ። ከሚሚ ጋር ምን ነው ዝምድናችሁ? ከሚሚ ጋር የቅርብ ዘመድ እና ያው አሁን ላይ ደግሞ አብረን ነው እነሱ ጋር እየመጡ የተወሰነ ጊዜ አብሬያቸው ነው እየኖርኩ ነው። እዚህ መኖር ከጀመርክ ምን ያህል ጊዜ ሆነ? ያው በብዛት እኔ አንድ ቦታ ላይ እንትን አለምና ወደ ውጭ በብዛት ስለምወጣ ለትንሽ ወራት ወይም ቀናት ነው እዚህ ከተማ ውስጥ በመጣውና አሁን ላይ ኦልሞስት ከመጣው ወደ 4 ወር ምናምን ሆኖኛል። እና አሁን እዚህ ቤት መዋል ከጀመርኩ 4 ወር ነው። እንግዲህ እንደ ሶስተኛ ወገን አድርጌ ላስብህና እንግዲህ ያው ትዳራቸው መሀል የተፈጠረውን ነገር ታውቃለህ። ምን ያህል ቻሌንጅ እያደረጋቸው እንደሆነ የምታውቅ ይመስለኛል። እና እስቲ ያንተ ምልከታ ንገረኝ። እንደዚህ መሆኑን ስትሰማ ዴቱ ደግሞ አብረው ስለምትሆን ምን ያህል ከባድ እንደሆነ ይገባል ብዬ አስባለሁ። እና እስቲ ስለሱ ንገረኝ። ምንድነው መፍትሄው ብለህ ታስባለህ? ወይም ደግሞ ምንድነው ችግሩ? ያው እንግዲህ በጣም ግራም ያጋባ ነገር ነው። እንግዲህ አሁን ከእሷ ጋር ከተጋቡ 5 ዓመት ሊሆናቸው ነው እና ይሄ ነገር መፈጠር የጀመረው 1 ዓመት ነው። አሁን ወደ 1ኛ ዓመት እየገባ ነው ይሄ ችግር እና የሚገርም ነገር በጣም ጎበዝና ትሁት ሰው ነበር። ግን ከተወሰነ ጊዜ በኋላ ደግሞ ይሄ የእንቅልፏ ነገር በጣም ግራ እያጋባች ነው። እሷን ችግር ለመፍታት ብዙ ሆስፒታሎች ሄደናል፣ ግን ምንም ችግሩን ልናውቀው አልቻለም። እና የሆነ አለል ግራን የሚገባ ቀስቀሰኸው በቃ የሆነ ነገር ልታወራው ስትል ተኝቷል የለም። የሆነ ከእሷ ጋር ራሱ በጣም ግራ የሚገባ ነገር ነው። እንደ ባልና ሚስት ቁጭ ብለው ሲያወሩ አይቻቸው አላውቅም። በቃ እሱ ሁሌ እንቅልፍ ላይ ነው። ካልቀሰቀስከው 2 ቀንም 3 ቀንም ሊተኛ ይችላል። በቃ አይታወቅም። ምግብ ራሱ እኛ እየቀሰቀስን የምናበለው በሱ ምክንያት እሷም ከስራዋ እየተስተጓጎለች ነው። እኔም ብዙ መሄድ የምፈልግባቸው ቦታዎች አሉ፣ ግን ያው እሱ ስላለ ማን ካጠገቡ ይኖራል። በቃ እኔም እንደ ልቤ መሆን አልችልም፣ እሷም እንደ ልቧ መሆን አልችልም። ግዴታ እሷ የምትወጣ ከሆነ እኔ እዚህ መሆን አለብኝ፣ እኔ የምወጣ ከሆነ ግዴታ እሷ እዚህ መሆን አለባት። እና በቃ አሁን የመጨረሻ መፍትሄ ብለን ያሰብነው ጸበል ነው። በቃ ጸበሉን ያው ከሚሚ ጋር አውርተናል እና አስፈላጊ ነገር ነው ብዬ አስባለሁ። ወደ ተመልካቾች እንግዲህ ቅድም ከቀሰቀስነው በኋላ አሁንም እዚህ እንደምታዩት እንደተኛ ነው እያወራን ነው። ብዙ ፕሮዳክሽን ቲም አለ ከፕሮዲሰሮች ጭምር ማለት ነው። እና ምንም እንቅስቃሴ እያሳየ አይደለም። ያው ድምፅ አለ ግን እየተኛ ነው። ምንም የሚሰማው ነገር የለም። ሲቀሰቀስም እንደ ኖርማል ሰው አይደለም። በጣም ተገፍቶ ነው የሚነሳው። እና ይሄ እንግዲህ ትንሽ ከባድ ነው ብዬ አስባለሁ እንደ አንድ ግለሰብ ማለት ነው። እና አሁን እንግዲህ ምግብ እየሰራች ነው ባለቤቱ። ለምግብ ሲነሳ እንግዲህ ለማውራት እሞክራለሁ። እስከዛ
ወንድሜ ዮሐንስ ጋር ቆያለሁና በዚህ ውስጥ እንግዲህ ያው ትዳር ነው ወይስ ትዳርን ታውቀዋለህ? በጣም ቻሌንጅድ ነው ብዬ አስባለሁ በተለይ ለነሱና አንተ የታዘብከው ነገር ምናልባት ይሄ ነገር ያመጣው ችግር ነው ብለህ የምታስበው ነገር አለ ወይ የምጠረጠረው ነገር አለ? እኔ እስካሁን ምንም ልጠረጥር የቻልኩት ነገር የለም። ምክንያቱም አንዴ በቃ በስነ ስርዓት ቁጭ ብሎ አብሮኝ ይጫወት ይስቅ የነበረ ሰው ወዲያው እንዲህ ሲሆን በቃ መጀመሪያ አካባቢ የሆነ ድካም ነው ስትረስም ሊሆን ይችላል። በቃ በእንቅልፍ እንትን ለማረሳሳት ሊሆን ይችላል እያስቤ ነበር። ግን ተደጋገመ። በጣም ወራቶች አለፉ። ቀን ቆጠር ነው። ግን ምንም ሌላው ቀርቶ ቤተሰቦቹ ጋር ፕሮግራም ሄደን ገና ከመግባታችን ይተኛል። ሶፋ ላይ ቁጭ ብሎ ይተኛል። ከቤተሰቦቹ ጋር እንኳን ረዘም ያለ ጨዋታ ሊጫወት አይችልም። በቃ የሆነ አለ እየበላ እስከመተኛት አንዳንዴ እንደውም በልቶ የሆነ ሳያኝከው በሚተኛ ሰዓት ትን ይለዋል። እየበላ አጉረሳው ይተኛል። የለም አላምጦት ሳይወጣው ይተኛል። እዛው አፉ ላይ ምግቡ እንዳለ ይተኛል። እና የሆነ ትንታም ምን የሚባል ነገር አለ። ትንታ ራሱ ኧረ ብቻ ከባድ ነው። ምን ብዬ ልግለጽልህ? እና የሆነ አለል ኪሎ ሚሊለን ወፍሯል በጣም በአንዴ ከ65 ወደ 100 ምናምን መግባት ማለት በቃ ለነገር አልችልም። እና ይህ ችግር እኔ በቃ ብዙ ነገር እየሞከርን ነው ግን አልሆነም። እና አልፎ አልፎ ደግሞ እንትን አለበት የሆነ በእንቅልፍ ልቡ ይሾካሾካል። ያወራል ሲተኛ ከራሱ ጋር ድምፁን አትሰማውም ግን ነገር ትላለች። አሁን ልክ ሲያደርግ እንዳየው ማለት ነው። በቃ እኛ አንሰማውም ግን እሱ ከራሱ ጋር በደንብ ነው የሚያወራው። ተኛ በቃ ሲተኛ እንግዲህ በራሱ ዓለም ውስጥ ነው ያለው ማለት ነው። ሌላ ዓለም ነው በቃ የሚታየው መሰለኝ። የሆነ እኔ ጠጋ ብዬም ላወራው ሞከርኩ። ገና ቀስቅሸው ላወራው ስል እዛው ተኝቷል። ሌላ በቃ ይህንን 4 ወር ምን አይነት ስቃይ ውስጥ እንደሆነ ልነግርህ አልችልም። ያው ይገባኛል፣ ማዘንም ይገባኛል። ለእኔም በጣም እንግዳ ነው የሚሆነብኝ እውነት ለመናገር። ነበረ አልተነሳም አይደል? እስካሁን አልተነሳም። ያው እንትን አላለውም። እስቲ አሁን ምሳና ብለው ለማውላት እንሞክር። እኛም ምሳና ብለው ውስጥ ስለደካከመን እስቲ እኛ እንቀስቅሰው፣ አንቺ ምሳ ይዘሽ ነይ ይሻላል። እንቀስቅሰውኛል። ታጠቡና እንትን እንቀሳቀሰዋለን። ገረመው ትንሽ መታ ነው ያለብህ። ምሳ እንብላ። ምሳ እንዲህ ና መች ነው የበላው? ቁርስ እራሱ እኮ አልበላም። ገረመው አይዞህ ገሬ፣ ሰላም ነው? ሳሚ ነኝ። አወቅኝ። አሁን እያወራን ነበረ። መቼ? አሁን የት? ቀረስተኛል ማለት ነው። ታውቃለህ፣ ከባድ ነው ለመናገር። እንዳተኛ ንቃ። የሆነ የሚከፈት ነገር ካለ ወይ ቀዝቃዛ ውሃ ነገር ትካላችሁ ወይ ድምፅ የሆነ ነገር እንዳይተኛ የሚያደርገው ነገር የለም። ምሳ ቶሎ ይብላና እንዳተኛሽ። ይሄ ደግሞ አይሞቅም። ይሄ እኮ ሙቀቱ እኮ ምቾት የሚፈጥረው ካልበላ ደግሞ ከባድ ነው የሚሆነው ለሱ። ምክንያቱም በመተኛት ብቻ ሰውነታችን መንቀሳቀስ አይችልም። የግዴታ መብላት አለበት ብዬ አስባለሁ። ይሄ ውፍረት የመጣው እንግዲህ ብዙ ከመተኛት ታውቀዋለህ። ምክንያቱም እንዳተኛ ምግብ በላ አድርግና ና እጅን ታጠብ። እጁን ቀዝቃዛ ሲነካው እስኪ ምንም ስሜት የለውም። እኛ እንበላለን። እሱ ይብላና እንበላለን። ችግር የለውም።
ወዲያው እንግዲህ እስቲ እንዴት ነው የሚችሉት ነገር ካለ እኛ አስከብዶናል። በዚሁ አጋጣሚ እንደውም ዶክተሮች የሚከታተሉ ካሉ ይሄን ፕሮግራም የሆነ ነገር ቢሉ በጣም ነው ደስ የሚልና ይኸው እኛም ግራ ገባን እና ጠፋ። ከባድ ነው። ውድ ተመልካቾቼ እጁን ታጥቧል፣ አልደረቀም። እጁ ላይ ያለው ውሃ እንኳን ቀዝቃዛ ውሃ ነው፣ ተኝቷል። እና ይሄ እውነት ለመናገር ከባድ ነው። የሆነ በሽታ ነው ወይ የሆነ ነገር ነው ብዬ ነው የማስበው። እና እንግዲህ በፈጣሪ እርዳታ የተቻለ ነገር እናደርጋለን። ውድ አዲስ ጎጆ ቤተሰቦችም እንግዲህ እናንተ በተቻላችሁ መጠን ለዚህ መፍትሄ ይሆናል ብላችሁ የምታስቡትን ነገር ኮመንት ላይ እንድጽፉልን እጋብዛለሁኝ። እንግዲህ ለዛሬ ፕሮግራማችን እዚህ ላይ ልጨርስና በቀጣይ ስንገናኝ እንግዲህ አዲስ ነገር ይኖራል ብዬ አስባለሁኝ። አቶ ገረመውም እንግዲህ እናንተ በለመዳችሁት መንገድ ምግብ እንዲበላ ለማድረግ እንሞክራለን ማለት ነው። አብራችሁ ቆዩ።